ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንዴት ናችሁ? ሰላማችሁ ብዝት ይበል። እንግዲህ በዛሬው ቪዲዮአችን ይዘንላችሁ የቀረብነውን ቀንጨብ አድርገን እስኪ እናቅርበው። ለአዶናይ ይህንን ቪዲዮ ነገር ግን ከየትኛውም ወንድ ጋር ሴክስ አድርጌ አላውቅም። ላይክ ህጉም ባህሉም ምንም እኔም ደግሞ ብቻዬን እንዲኖር ስለሆነ ለብዙ ዓመት እንደዛ ስለማይፈቅድ አስገድጄም አልደፍርም። ብሞት ይሻላል። ዛሬ ሰማሁት ነገር በጣም የሚዘገን ነው። ጓደኛዬ ሌላ ጓደኛ እንዳላት ነው የተነገረኝ። ማለት ሰሚት አካባቢ ታይተሻል ማናት ሌላ አስቀየሰች አጋጣሚዎቹ ማለት እሱን ነው የምትፈልገው። ያው ደግሞ በቃ ፊቷን የምትፈልገው ከእሱ ጋር ደስተኛ በጣም ቤስት ፍሬንድ እንደዚህ ነው። እንግዲህ እንዳያችሁት እንዴ ትንሽ እሷ ያያችሁ የተለያየ ነገር ነው። በጣም ሊያመን የሚችል ነገር ነው ለዛሬ ይዤላችሁ የመጣሁት። እንግዲህ አዶኒ በተመለከተ በደንብ እናያለን። በነገራችን ላይ አሁንም ማሳያችሁ ግብረ ሰዶም ነኝ ኢትዮጵያ ውስጥ የምለው ኤኮ በሕግ እንደሚያስቀጣ እኔ እንዴት እንዳላወቀ አይገባኝም። ግን እኮ በሕግ ያስቀጣል፣ ወንጀል ነው። አሃ ግብረ ሰዶማውያን ኢትዮጵያን ትገርላላችሁ ግደል። እኔ ስለ እዚህ አይነት ነገር ሲነሳ ብዙ ወንድ ነኝ። ሴክሹዋል ፍላጎቴ ግን ለወንድ ነው። ተፈጥሯዊ ነገር ነው ይሄ። እና እኛም ምንድን ይመስላችኋል? እኛ ለመታከም ዝግጁ ነን። ራሳችንን ቀና ለማድረግ ዝግጁ ነን። የፈጣሪያችን ፊት በደላችን ለማሳየት ዝግጁ ነን። ንስሐ አባታችን ፊት ለመቅረብ ዝግጁ ነን። ይህንን ቪዲዮ this is day 1 እና 6 ይቀረናል። 6ቱን ቀን ደግሞ ይሄው በመላጣው ነው የመጣው። መላጣችን ተመልከተ። መላጣው ደግሞ ቦሌ ላይ ነው እንግዲህ ያለ ነው። እዩት ቦታውን የታያችሁት አዶናይ መላጣዬ ላይ የሚነቅሰኝ ሰው አጣሁና ጎበዝ ታቶ ሰሪ አጥቼ እንግዲህ ፀጉር ቆራጭ ገመልቼ ቆንጆ አርጎ እንግዲህ አዶናይ ብሎ ጽፎልኛል። እንዲህ ቆንጆ አርጎ ሰርተውልኛል። ነው አኮ ቪዲዮ ስሪሽ አንድ ቪዲዮ ምን ሆነሽ ነው? አሪፍ ነገር አርምሽ ነው አንድ የሆነ ነገር ሰርፕራይዝ ማለት ነው ነገር አንተናል። እንግዲህ ያው እንደምታዩት ጸዴ ቪዲዮ ከዚህ በላይ ምናምን ጋይስ በጣም ደስ ብሎኛል። ተጽዕኖ በመፍጠር እንግዲህ ተሸልመዋል፣ ሜዳሊያ ተሸልመዋል። አሁን ደግሞ ይሄ አመት ሳያል 10 ሚሊዮን ፎሎወርስ እንደምታስገቡት አልጠራጠርም። የኢትዮጵያ አንደኛ ቲክቶከር እንደሆነ ነው የምፈልገው። ይሆናልም ደግሞ እሺ። እና አዲስ ለቀንቺ ጭራሽ ከአዶናይ ጋር ያለሽ እራዱ ያለሽ ወይ ይሄን ሜትር እንግዲህ ልብስ ልለካ አይደለም የመጣሁት። ጭንቅላትሽን ነክቼ በዚህ ልላጭሽ ነው የመጣሁት። እንግዲህ ቤት ነው ይሻልሻል፣ በመቀስ ወይስ በሀገር ውስጥ ብናላርግልሽ ወይስ በፍሩት መቋጫ ይሁንልሽ። ካልሆነ ደግሞ በዚህ ሁለት ቦታ ልሰነጥቅሽ እችላለሁ። እሺ የቱ ይሻልሻል? እናንተ ደግሞ ይሄንን ኮፒ ሊንክ እያደረጋችሁ ማታረፉለት ከሆነ አስቀየሰች አጋጣሚዎቹ ማለት እሱን ነው የምትፈልገው። ይህን ቪዲዮ ኮምፔር እያደረግን ለማየት ነው የሞከርነው። አዶኒስ እንግዲህ አሁን ጃኒ ነች ከያችኋት። ጃኒ ከአንዴ ከአዶኒያስ ጋር አሁን እያየናት እሱም ሲናገር ነበረ በአንድ ኢንተርቪው ላይ በጣም እንደሚወዳት የተናገረ ነበረ። ከዛ በፊት ደግሞ ጃኒ ከማጋ ነበረች። ይኸው እንደምታዩት ለሴፉ ፋንታውን አድርሱለትና ማለት ነው። ሴፉ ከደረሰ ይሄ ቪዲዮ
አዶናይን እንድታቀርበው ፈልጋለሁ። እኔ በጣም ነው ማለት ግን እሱ ከሷ ጋር ትሆናለህ ምናምን የሚል ስራዎች እያየ ከሆነ በጣም ይገራርም ስራዎች ነው፣ ጥሩ ስራዎች ነው እየሰራ ያለው። ስለዚህ እንድታቀርብልኝ ፈልጋለሁ። እንድትመረምሩ ትፈልጋለሁ። ማለት ግን አልገባም። ሴት ለሴት ማለት ሀቢባዬ ግብረ ስጋ ግንኙነት ብለው ሽጠው አንቺን ለመነካካት ሌላ ቦታሽን ለመነካካት ሞከረች ሴቷ። የት ወዴት መንገድ እየሄድን እንደሆነ የሚገልጽ ነው። ልጅ ኮሜንት ውስጥ እኮ ብትገቡ ጋይስ አይዞ ምናምን ይሽለጠለጡለታል ገብተው ማለት ነው። ግብረ ሰዶማውያንን እንቃወማለን የምትሉ ሰዎች እንዴት ነው ቆሻሻን የምትቃወሙት? ነገር በጣም የሚዘገነው ወዴት እየሄድን ነው? ወዴት ለማን ነው አቤት የሚባለው? ማለት ሰሚት አካባቢ ታይተሻል ማናት ሜላት ግብረ ሰዶም ነኝ ኢትዮጵያ ውስጥ ጀምሮ ነገር ግን ከየትኛው ወንድ ጋር ሴክስ አድርጌ አላውቅም። ላይክ ህጉም ባህሉም ምንም እኔም ደግሞ ብቻዬን እንዲኖር ስለሆነ ለብዙ ዓመት እንደዛ ስለማይፈቅድ ግብረ ሰዶም ነኝ የምኖረውም ኢትዮጵያ ውስጥ ነው። ይሄው ግብረ ሰዶማውያን ኢትዮጵያን ትገድላላችሁ። ግደላ መግደል አይዲዮሎጂን የሚያጠፋ ቢሆን ኑሮ ክርስቶስ ገደል ክርስትና ይጠፋ ነበር። እኔ ወንድ ነኝ። ሴክሹዋል ፍላጎቴ ግን ለወንድ ነው። ተፈጥሯዊ ነገር ነው። ተፈጥሯዊ ነገር ነው። ፍላጎቴ ነው። ምን ታደርገዋለህ? ወንጀል ነው። በአገር ወንጀል ነው። ስሙት። ግብረ ሰዶም ነኝ የምኖረውም ኢትዮጵያ ውስጥ ነው። ይሄው ግብረ ሰዶማውያን ኢትዮጵያን ትገድላላችሁ። ግደላ መግደል አይዲዮሎጂን የሚያጠፋ ቢሆን ኑሮ ክርስቶስ ሲገደል ክርስትና ይጠፋ ነበር። አይጠፋም። በቃ ተፈጥሮዬ ነው። ስወለድ ጀምሮ የምወደው ወንድ ነኝ። ከወንድ ጋር ሴክስ ማድረግ እወዳለሁ። አለቀ። ተፈጥሮዬ ነው። ከተፈጥሮ ያልወጣም አልጨነቅም። ግደለኝ። እናኛ ምንድን ይመስላችኋል? እኛ ለመታከም ዝግጁ ነን። ራሳችንን ቀና ለማድረግ ዝግጁ ነን። የፈጣሪያችን ፊት በደላችን ለማሳየት ዝግጁ ነን። ንስሐ አባታችን ፊት ለመቅረብ ዝግጁ ነን። እኛ አባቶቻችን የምናገረው ምን አንደበት ኖሮን ነው? እኛ የመንግስት ኃላፊዎች የምናገረው ምን አንደበት ኖሮን ነው? በራሳችን ኃጢአት ተጨማልቀን እየጠፋን እግዚአብሔርን እያሳፈረን ቅዱሳኑን እንዲየተናገርን እንዲያቃልልን የራሳችን አባቶችና እናቶችን እንኳን ማክበር ትተን እና በዚህ ሁኔታ ነው እኛ የምናልፈው። ይሄን ዘመን ትውልድ የምናሻግረው ይሄ በቃናል። ሞቻለሁ ብሎ እኮ መናገር ይቀላል። ራስ ማጥፋት ይቀላል። እንደዚህ ከሞት ራስ ከመጥፋት በላይ ሌላውን ሰው ለመስበክ መጣር ደግሞ እኮ በጣም ነውር ነው። በኃጢአት ተሰዶም ተጨማልቆ በአደባባይ ሚዲያ ላይ ካሜራ ቀርጾ ራሱን በአደባባይ የሚገልጽ ወንድ ማየት ደግሞ ያሳፍራል። ይሄ እኮ ወንድ አይደለም። የኢትዮጵያ ወንድ እንዲሆን አያውቅም። የኢትዮጵያ ወንድ ነው። ሚስቱን የሚያከብር፣ ቤተሰቡን የሚያስተዳድር፣ ሀገሩን የሚጠብቅ፣ ሰርቶ የሚያበላ፣ ሰርቶ የሚበላ ጠንካራ ጀግና፣ ድንበሩን የሚጠብቅ፣ መንግስቱን የሚያስከብር፣ ለህግ የሚታዘዝ፣ ማህበረሰብ የሚገነባ፣ ለሴቷ ኩራት የሚሆን፣ ለልጆቹ አባት የሚሆን ወንድ ነው ኢትዮጵያ ውስጥ የነበረው። ያ ወንድ ጠፍቶ ነው በአደባባይ ካሜራ እየቀረጸ መኪና ይዞ እኔ እንዲህ ነኝ እያለ የሚናገር። አሁን እዚህ ጎረቤት አጠገብ ወንድ ይኖራል ማለት ይሄ ቤተሰብ ይኖራል። የወለደው እናት የወለደችው አባት፣ ጎረቤት፣ አክስት፣ ወንድም፣ እህት ይኖራል። በገዛ ማህበረሰቡ በገዛ ህዝቡ ላይ ማዕትና መከራ የሚያመጣው እኮ እንዲህ አይነቱ ነው። እና ለዚህ ተደፍተን እየየ ማለት የለብን። ለዚህ ስቃይስ ተደፍተን እየየ አንልም። አሁንስ የብሔራዊ ቡድናችን ነገር ስናነሳው እየየ የምንልበት አይደለም። ተጨመረላችሁ ሌላ ጉድ፣ ሌላ የሹፌሮች ጉድ፣ መኪና የያዘ ጉድ፣ የነውረኛ ጉድ መጣላችሁ። እና ምን እናድርግ? ምን እንበለው? ይሄንን መንግስት ሆይ ሀገር የሚጠፋው ስራ ሲጠፋ፣ ሀገር የሚበከለው እንዲህ አይነቱን ዝም በማለት ወንጀለኞችን ዝም በማለት እንዲህ አይነት ወንጀሎች ደግሞ በአደባባይ የሚታዩ ላይ ከስር መዝመዛው ቦርቦሮ ባዶ አድርገው ሀገርን ህዝብንም የሚያጠፉ ናቸው። ሁላችሁም በያላችሁበት እንዲህ አይነት ነገር ወደ አደባባይ ሲያወጡ ለህግ አቅርቧቸው። እኛ መረጃውን የተላከ እናንተ የምታውቋቸው አጠገብ ትኖራላችሁ። ስለዚህ ለህግ አቅርቧቸው። ሌላውን አንጠይቃችሁ። ባለጌ ነው፣ ጸያፍ ነው፣ ነውረኛ ነው፣ ይሄ ሊቀጥቀጥ ምናምን አንላችሁ። ነፍሰ ገዳይ አትሁኑ። አሳልፋችሁ ለእግዚአብሔርና ለህግ ስጡ።
ነገር ግን እናንተ ምላሽ ይኖራችኋል። ያስቆጣላው፣ ያስቆጫላው፣ ያንገበግባላው። ይሄ ሀገር ነው ኢትዮጵያ የምትባል ሀገር፣ በእምነት ባንኖርባት ሃይማኖት የሰራቻት ሀገር፣ እርስ በርሱ የሚከባበርባት ሀገር፣ በሃይማኖት በህግ ወንጀል የሆነን ጉዳይ በእምነት በስነ ምግባር በባህል በወግ በእሴት ነውር የሆነን ጉዳይ በአደባባይ እንደሚገለጽበት አይደለም። ይሄንን ልክ ማስገባ ጊዜ የምንሰማቸው የሚያሳዝኑ ነገሮች ሁሉ ጊዜ የሚከተሉን በጣም መጥፎ ነገሮች የነዚህ ውጤቶች ናቸው። የምንም አይደለም። ጸሎታችን እየያችን ማን ይስማ? ለማን አቤት ይባላል? በቃ እኮ ወንጀል እኮ ነው። ይሄ እኮ ተይዞ ሕግ ፊት መቅረብ ያለበትና ቅጣት መሰጠት ያለበት ነገር ነው። ሐዘናችን በዛ። የሰው መሞት እንደሆነ ነገር መታየት ጀመረ። ለመድ ነው። እነዚህን ያስለመዱን እነማን ናቸው? ይሄው አሁን አንዱ ነው ተነስቶ እንዲህ ያለው አያችሁ። ነገ ከነገ ወዲያ ይመጣሉ። ይሄንን ተከትለው ውስጥ የተደበቁ ብንናገር ወንጀለኛንን ተብለን እንያዛለን ያሉ የተደበቁ ስንት አሉ። አሁን በዚህ ምክንያት ለካ በነፃነት መናገር እንችላለን፣ ወንጀል አይደለም ብለው ይወጣሉ። በኋላ ተጠያቂው ማን እንደሆነ እናየዋለን። ግራ ግብት ብሎናል። ለማንኛውም ክራር ሚዲያ ነው። ክራር ሚዲያን ሰብስክራይብ አድርጉ። አዳዲስ መረጃዎች እንደዚሁ እንዲደርሳችሁ ሰብስክራይብ አድርጋችሁ ላይክ እና ሼር አድርጉ። ሁልጊዜም እንደምለው ለሀገራችን ሰላም፣ ፍቅርን እግዚአብሔር ያድላት፣ ከዚህ ከመጥፎ ስራ ይሰውረን። ቻው።